ቢያለኝ አይዞሽ ሀሚት አፈላለግናት። ሀሚት ልትገኝ አልቻለች። ከዛ በኋላ የሰማሁት ምንም አይነት ነገር የለም። የህይወት ወላጅ አባት ይሄንን ነገር ሰምቶ ነው መሰለኝ መጥቶ ነግሮኝ ነበር። በቃ ከዚህ ውጪ ያወቅኩት ነገር የለም። ስንት አመት ሆነ ይሄ ታሪክ? አሁን 30 ምናምን አመት ነው የሚሆን። ልጄን እኔ አሁን አገኛታለሁ ብዬ ምንም አይነት ተስፋ የለኝም። ምንም አይነት ተስፋ ግን ውሃ ጠምቷት ያጠጣት ሰው ርቧት ያበላት ስለ እውነት መጥቶ ለኔ ብቻ ሞታለች ልጅሽ በህይወት የለችም፣ እኔ ነበርኩ ያጠጣኋት፣ እኔ ነበርኩ የቀበርኳት እንዲለኝ ብቻ ነው የምለምነው። እኔ የምለምነው ለሰው ይሄን ብቻ ነው። መቼም ሰው ሆኖ ልጄን ያላነሳት የለም፣ አንስተዋታል። ራሳቸውም ጋር አሳድገዋት ከሆነ አሁንም ቢሆን የኔ ልጅ አይደለች፣ የነሱ ናት። ከኔ በላይ እነሱ ሆነውላታል። ግን ልጄን እኔ መውለድ የለመድኩባት ልጄ የመጀመሪያ ልጄ በሰው ሀገር ባሬንቱ ቋንቋ በማላቅበት ሀገር በስደት ተንከራትቼ የኖርኩባት ልጄ መጨረሻውን ብቻ የሚነግረኝ ሰው ነው የምለምነው። በኢትዮጵያ ሕዝብ ስምም በኤርትራም እውነት በኤርትራም ሕዝብ ስም የምለምነው ልጄ እውነት የት ናት? ልጄ እውነት